ትንቢት መልእክት እንደዚህ የሚነገረው ሰዎች በጊዜ እንዲዘጋጁ በጊዜ ንስሐ እንዲገቡ ነው። ስለዚህ አንደኛው መልእክት ከአሁን ነሐሴ 21 2017 ካስተላለፍኩት ውስጥ አንደኛው መልእክት ከሰማይ እሳት ይዘንባል። የሚዘንበው እሳት ደግሞ ጢሱ ከመልሶ ከምድር ወደ ሰማይ ይወጣና ሰማዩን በጭጋግና በጢስ ይሸፎናል። ከሰማዩ ጢስ ውስጥ ደግሞ የሚወድቀው የተቆረጠ የተጠቀለለ እሳት ሰዎችን እንደወጡ ያስቀራል። በድንገት ይወድቅና እየወደቀ በድንገት ሰዎች ወደ ቤታቸው ሳይመለሱ ወይም በሜዳ ያሉ እንደወጡ ያስቀራልና ስንቃችሁን አዘጋጁ፣ ንስሐ ግቡ፣ ተመለሱ። ዕብራውያን 12 ቁጥር 5 ላይ እግዚአብሔር ያልገሰጸው የእግዚአብሔር ልጅ አይባልም ዲቃላ ነው ይላል። ኢትዮጵያን እየቀጣት ያለው እግዚአብሔር ብቻ ነው። በሰው አንቀጣም። በማንም መሳሪያ ባለው እውቀት ባለው በደላላ በምናምንቴ ነገር ኢትዮጵያ ምንም አትሆንም። በባንዳ በምናምንቴ ነገር ኢትዮጵያ ምንም የሚነካት ነገር የለም። ለምን? እዚህ ቆሞ ከሚንቀሳቀሰው በላይ ተራራውን የሞሏት ቅዱሳን አሉ። ይሄንን በልቶ አደር ዘራፊ መቅጀማያች መቼ አይደለም እኔ የማወራው ሌላ ስላለ ለኛ የሚታየን ሌላ ስላለ ሌላ ዓለም ስላለ ሌላ ሰው ስላለ ይሄ ባሏ ሲመጣ ብቻ ከፍቶ የሚገባበት ቁልፍ ትሰጠዋለች። ይመጣል። ባላላት ኢትዮጵያ ባላላት። የአሁኖቹ ዝም ብለው ላውላውን ምንድነው ውሽማ ነው ወዳጅ ነው የሚባለው ምናምን እነሱ ናቸው አሁን ያሉት። ገና ኢትዮጵያ አላገባች። 2 ሱባኤ ነበረ አቅጄ የገባሁት ልጨምርበት ብዬ 3 ሱባኤ ሆነ ማለት ነው። እና በዛ በመጽሐፈ በትንቢተ ዳንኤል ምዕራፍ 10 ላይ 3 ሳምንት ሙሉ በሱባኤ ነበርኩ ይላልና እንደ ነብዩ ዳንኤል 3-7 ይሁን ለሀገርም ለወገንም ለኔም ስለሚጠቅም አንድ ጨምሬበት 3 ሳምንት ቆይቼ ነው የወጣሁት። መልእክቶች አስተላልፌያለሁ። 5 መልእክቶችን አስተላልፌያለሁ። እነዛ መልእክቶች እስቲ በእኛ አንድ ሁለቱን ላቀር። አዎ እሺ። እንግዲህ ሰው በንስሐ መኖር አለበት። የመጀመሪያው ትንቢት ወደፊት ለሚሆን ነገር ለዛሬ ሳይሆን ወደፊት ለሚመጣው ወደፊት ለሚሆነው ነገር የሚተነበይ ትንቢት ነው። እንግዲህ መልእክቱ ደግሞ የእግዚአብሔር ከሆነ አይቀርምና ባለፈው ሰኔ 2 ቀን 2017 ዓ.ም አንድ መልእክት አስተላልፌ ነበር። አሁን በፊታችን ከባድ ጎርፍና በረዶ ይመጣል ብዬ ነበር። ሐምሌና ነሐሴ እንግዲህ በሀገራችን ከባድ ጎርፍ ነበረ። ከባድ የጎርፍ መጥለቅለቅ ነበር። ከዚህም አልፎ በመላው ዓለም ውስጥ ከባድ የሰው ሕይወት ያለፈበት ሁሉ ከባድ ጎርፍ ነበር። ግን እኔ አሁን በፊታችን ትልቅ ጎርፍና በረዶ ይመጣል ነው። ስለዚህ ከአዲስ አበባ ጀምሮ እንግዲህ በመላው ሀገሪቱ ጎርፍም የመሬት መንሸራተትም ብዙ አጋጥሟል ማለት ነው። ይሄ የሚሆነው ለምንድን ነው? ሰው እንዲዘጋጅ ነው። ሰው ሞት አይቀርለት ወይም ለሞት አንድ አማኝ ሞትን በደስታ ሊቀበለው ይችላል። የሆነው ግን ምን ይዤ ነው? አንድ ሰው ሱባኤ ሲሄድ በሶ ቆሎ ይዞ ነው የሚሄደው። ሱባኤ ሲሄድ ስንቅ ያስፈልገዋል። ወደ ክፍለ ሀገርም ሲሄድ ወተለያየ ቦታም ሲሄድ ገንዘብ፣ መሳፈሪያ፣ ስንቅ ብሎ አስቦ ነው የሚወጣው። አስቦ ይወጣል። ያንን ያሰበውን ያቀደውን ያሰበውን አዘጋጅቶ እስኪመጣ ድረስ
ያ ስንቅ ያስፈልገዋል ማለት ነውና በነፍሳችን ደግሞ ስንቅ ያስፈልጋል። ደግሞ እሱ ትልቅ ስንቅ ነው። ለምን እዚህ ዓለም ላይ ያለ ሰው እዚህ ዓለም ላይ ያለ ሰው አገሩን ለቆ ሲሄድ፣ ቦታውን ለቆ ሲሄድ፣ ወደ ዘላለም ርስቱ ሲሄድ በፈጣሪው ፊት ይዞት የሚሄደው እዚህ ዓለም ላይ ወይ ለራስ ጥቅም ነው ወይ ለሌላ ሰው ነው። እዛኛው ስትሄጂ ግን ይዘሽ የምትሄጂው በእግዚአብሔር ፊት የሚቀርብ ነገር ነው። ምሕረት ቸርነት የሚያሰጥ እግዚአብሔርን የሚያስደስት ይዞ መሄድ ያስፈልጋል። ለዛ ስንቅ ያስፈልጋል እና ትንቢት መልእክት እንደዚህ የሚነገረው ሰዎች በጊዜ እንዲዘጋጁ በጊዜ ንስሐ እንዲገቡ ነው። ስለዚህ አንደኛው መልእክት ከአሁን ነሐሴ 21 2017 ካስተላለፍኩት ውስጥ አንደኛው መልእክት ከሰማይ እሳት ይዘንባል። የሚዘንበው እሳት ደግሞ ጢሱ ከመልሶ ከምድር ወደ ሰማይ ይወጣና ሰማዩን በጭጋግና በጢስ ይሸፎናል። ከሰማዩ ጢስ ውስጥ ደግሞ የሚወድቀው የተቆረጠ የተጠቀለለ እሳት ሰዎችን እንደወጡ ያስቀራል። በድንገት ይወድቅና እየወደቀ በድንገት ሰዎች ወደ ቤታቸው ሳይመለሱ ወይም በሜዳ ያሉ እንደወጡ ያስቀራልና ስንቃችሁን አዘጋጁ፣ ንስሐ ግቡ፣ ተመለሱ በላቸው ነው። አንደኛው ይሄ ነው። ሁለተኛው ደግሞ በሰሜኑ ሀገራችን በብረት አርማታ የተጣበቀች ግመል አለ። በአርማታ ብረት ተጣብቃ ግመሏ ቀኝ እግሯ ተቆርጧል እና ሕመም ላይ ነች። እያጣረች እየተቸገረች ስለሆነ ቀኝ እግሯ በአርማታው በብረቱ ምክንያት ስለተቆረጠ ሕመም ላይ ስለሆነች ጭንቅል ላይ ስለሆነች ግመሏ እውቀቱ ችሎታው ያላችሁ ሐኪሞች ድረሱላት ተብላችኋል። ለዛች ግመል ታላላቅ ሰዎች፣ ሐኪሞች፣ አዋቂዎች፣ ችሎታ ያላችሁ ሰዎች ለታመመችውና ለተጨነቀችው ግመል ድረሱላት፣ ቀኝ እግሯ ግን ተቆርጧል፣ ድረሱላት ነው። እንግዲህ እነዚህ ሁለቱ ይበቁሻል። ዕብራውያን 12 ቁጥር 5 ላይ እግዚአብሔር ያልገሰጸው የእግዚአብሔር ልጅ አይባልም ዲቃላ ነው ይላል። ኢትዮጵያን እየቀጣት ያለው እግዚአብሔር ብቻ ነው። በሰው አንቀጣም። በማንም መሳሪያ ባለው እውቀት ባለው በደላላ በምናምንቴ ነገር ኢትዮጵያ ምንም አትሆንም። በባንዳ በምናምንቴ ነገር ኢትዮጵያ ምንም የሚነካል ነገር የለም። ለምን እዚህ ቆሞ ከሚንቀሳቀሰው በላይ ተራራውን የሞሏት ቅዱሳን አሉ። ከምናየው ሕዝብ በላይ ኢትዮጵያን ዓለምን የሚቆጣጠሩ እንዲህ ሳይንሱም አንዳንድ ጊዜ እኮ ገብቶታል። ማንኛውም ነገር የሚነሳው ከሰሜን ተራራ ነው ብሏል። በቃ እኮ አውቋል። የሰው ዘር መገኛ ኢትዮጵያ። ዓለምን የሚያጠፋው አውሎ ነፋስ ያለው ሰሜን ተራራ ነው። ዳሸን ተራራ ይባላል። እዛ ተራራ ላይ ነው ያለው። ያ ነፋስ ከተነሳ አሜሪካን ማንም ሁሉንም ያጠፋቸዋል። ምንም አይተርፍም። ስለዚህ ኢትዮጵያ ውስጥ አየሽ እኛ ያለነው የተቀበረ ፈንጅ ላይ ነው። የተቀበረ ፈንጅ ታውቂያለሽ? እሱ ሲፈነዳ ምን ይሆናል? ሁሉ ይፈርሳል አይደለም? ድንጋዩም ተራራው አንዱ ተራራ ላይ ቢቀበር ሲፈነዳ ያው ተራራውን እንዲንድ ማለት ነው ፈንጅ እና ከዚህ በታች መጀመሪያ ላይ ያለው ነፋስ ነው። ከዛ ቀጥሎ ያለው እሳት ነው። ከዛ ቀጥሎ ያለው ውሃ ነው። ከዛ ቀጥሎ ያለው መሬት ነው። አራቱ ባህርያተ ሥጋ የሚባሉት እነዚህ ናቸው። አሁን እግዚአብሔር ሲነሳ ከስር መጀመሪያ ንፋሱን ያስነሳዋል። ንፋሱ ሲነሳ ደግሞ እሳቱን ያስነሳዋል። እሳቱ ሲነሳ ደግሞ ውሃውን ያፈለዋል። ውሃው ሲፈላ ደግሞ መሬቱ ይጠፋል። የተቀበረ ፈንጅ ማለት ይሄ ነው። የተቀበረ ፈንጅ ላይ ነው የምንኖረው። ስለዚህ አሁን እነሱ የዓለም ሳይንቲስቶች ጨረቃ ላይ ወጥተን ነው የምንመራመረው ብለው ጨረቃ ላይ ወጥተዋል። እኛ ግን ዳሸን ተራራ ላይ ሆነን ዓለምን እንቆጣጠራለን። ገባ?
ምንም ሳይንሱ ምናምን መሳሪያው ምናምን ሳያስፈልገን ዳሸን ተራራ ላይ ሆነን ዓለምን እንቆጣጠራለን። የማጥፊያውም የማልሚያውም እዛ አለ፣ ሪሞቱ አለ፣ ተራራው ላይ አለ። ስለዚህ በሰሜንም ሆነ በደቡብ በጠቅላላ እነዚህ ተራሮቹ በቅዱሳን የተሞሉ በጸሎት የተሞላች ሀገር ኢትዮጵያ ታበጽሕደወ እግዚአብሔር። ይሄንን በልቶ አደር ዘራፊ ገማያች መቼ አይደለም እኔ የማወራው ሌላ ስላለ ለኛ የሚታየን ሌላ ስላለ ሌላ ዓለም ስላለ ሌላ ሰው ስላለ ይሄ ግርግሩ ያው ዝናቡ ሲመጣ ይጠፋል፣ ንፋሱ ሲመጣ ይጠፋል፣ እሳቱ ሲመጣ ይጠፋል፣ ሁሉ ነገር ለቃቅሞ ይበላዋል። እነኛ ደግሞ እዛ ውስጥ ያለው ደግሞ እሳትን ማጥፋት የሚችሉ ውሃን ማቆም የሚችሉ ባህርን መክፈል የሚችሉ ሙሴ ባህረ ኤርትራን ከፍሏል አይደል? ልክ እንደዛ ውሃውን ማቆም የሚችሉ ነፋሱን ማቆም የሚችሉ ሪሞቱን መቆጣጠር የሚችሉ ታላላቅ ኃያላን የሆኑ ቅዱሳን አሉ ለማለት ነው። እኛ የምናገው ቅዱስ ኃያላን ሀገር ነው። እኛ ሀገር ደግሞ ኃያላን ቅዱሳን አሉ። ገና ተመራምረው ያልጨረሱት የሰው ዘር እኮ ኢትዮጵያ ውስጥ ነው ያለው። ትላንትና ድንቅነሽ አሉ፣ ከዛ ተሞ እንትና አሁን ደግሞ ሌላ ተገኘ። ገና ተመራምረው አልጨረሱም። የአፋርን ገና አፋርን ነው እኮ ገና አድዋ ቢገቡ ስንት ቅርስ አለ። ገና ባሌ ቢሄዱ ስንት ቅርስ አለ። ገና ዘዋይ ቢሄዱ ስንት ቅርስ አለ። ገና እኮ አንዷ ቦታ እኮ ነው ያሉት። ገና አንዷ ቦታ ላይ አፋር ላይ ነው ገና የሰው ዘር እንትና እያሉ አሁን እየቆጠሩ የመጡ ሳይንሶቹ ማለት ነው። ኢትዮጵያ የማትደረስ ባሏ ሲመጣ ብቻ ከፍቶ የሚገባበት ቁልፍ ትሰጠዋለች። ይመጣል፣ ባላላት ኢትዮጵያ ባላላት። የአሁኖቹ ዝም ብለው ላውላውን ምንድነው ውሽማ ነው ወዳጅ ነው የሚባለው ምናምን እነሱ ናቸው አሁን ያሉት። ገና ኢትዮጵያ አላገባቸው እስካሁን ድረስ ልጃገረድ ሆና ተጠብቃለች። ባሏ ሲመጣ ተሞሽራ መንገዱ ተጠርጎ ተደልድሎ አየሽ። እኔ ከደብረ ብርሃን ስመጣ ድሮ በ80 ዓመተ ምህረት በደርግ ጊዜ እንዲል ነበር፣ ኢትዮጵያ የሰው ዘር መገኛ ትሆናለች፣ ስደት ወደ ኢትዮጵያ ይሆናል እያልኩ ነበር። የዛሬ 40 ዓመት ማውሻው የነበረው ማለት ነው። ስለዚህ ኢትዮጵያ የሰው ዘር መገኛ ትሆናለች። ያኔ ገና ምንም አልታሰበም። ኢትዮጵያ የሰው ዘር መገኛ ትሆናለች፣ አባይ ይገደባል፣ ፍቅር እንደ ውሃ ይፈሳል፣ 4 ኪሎ ቢያሳ እነዚህ ሁሉ ይፈርሳሉ፣ የወይን አበባ የብርቱካን ተክል የሎሚ ተክል ይተከልባቸዋል። ገና የዛሬ 40 ዓመት ነው የማወራው። ያኔ 4 ኪሎ እንኳን ሊፈርስ የለም። ከዛ ደግሞ አሁን ቀረብ ሲል ደግሞ በ90 ዓመተ ምህረት ጻፍኩ። በ98 ዓመተ ምህረት ኢትዮጵያ አዲስ አበባ ቆሻሻው ይፍሰስልሽ፣ ጎዳናው ይጠረግልሽ፣ በዳውንታውን ከተማሽ ተደስተሽ ትኖሪያለሽ ነው። አሁን እነዚህ ሁሉ መንገድ ጠራጊዎች ናቸው። ቶሎ ቶሎ ስሩ ነው የኔ አሁን አባባል። በአራቱ ማዕዘን ቶሎ ቶሎ መስራት አለባቸው። ለምን ሙሽራው ሲመጣ የኢትዮጵያ ባሏ ሲመጣ ቁልፉን አስረክበው ደስ ብሏቸው ይሄዳሉ። ችግር የላቸው።